ሰላም እንዴት ናችሁ? የዩቲዩብ ተከታታዮች ዛሬ ማሳያቸው ስልካችን ላይ አንዳንድ አፕሊኬሽኖች ሳናውቃቸው እኛን የሚሰልሉን፣ አንዳንድ አፕሊኬሽኖች ሳናውቀው ዳታ ከኛ ስቶር የሚያደርጉ፣ ሌሎቹ ደግሞ ባትሪያችን የሚጨርሱና አንዳንዶቹ ደግሞ በጣም የስልካችን እድሜ የሚያሳጥሩና በጣም አስፈላጊ የሆኑ ብዙ ሴቲንጎችን ስልካችን ላይ መኖር የሌለባቸውና ማጥፋት ያሉብን ሴቲንጎችን ነው ማሳያቸው። ቪዲዮውን እስከ መጨረሻው ካያችሁ ስልካችሁን በትክክል ትጠቀማላችሁ ወይም ደግሞ እናንተን ሪስክ የሚያደርጉ ነገሮችን ትቀንሳላችሁ ማለት ነው። ከስልካችሁ ጤንነት መጠበቅ እስከ ራሳችሁ መረጃችሁን እስከ መጠበቅ የሚደርሱ የተለያዩ ሴቲንጎችን ነው ማሳያችሁ። ተከታተሉ። መጀመሪያ የስልካችን ኩክ ኖቲፊኬሽን ካበራን በኋላ ሴቲንግ ላይ እንሄዳለን። ሴቲንግ ከሄድን በኋላ ኮኔክሽን እንሄዳለን። ከዛ ሞር ኮኔክሽን ሴቲንግ ምትላለች እዛ ጋር እንሄዳለን። እዚህ ጋር ስንሄድ ምንድን ነው ያለው ኒድ ባይ ዲቫይስ ስካኒንግ ምትላለች። ይቺ ኦን ሆነች ማለት ምንድነው? እዚህ ጋር እንደምታዩት ሁሌም ስካን ያደርጋል ማለት ነው። ዲቫይስ አለ የለም ብላችሁ መጠየቃችሁ ማለት ነው። ያ ማለት ምንድን ነው? ልክ ብሉቱዝን እና ዋይፋይን ኦን ስናደርገው ባትሪ እንደሚጨርስብን ሁሉ ልክ ይሄ ኦን ከሆነ ምን ያደርገናል? ሁሌም ስካን ያደርጋል ማለት ነው። ዲቫይስ አለ የለም እያለ። ስለዚህ ይሄ ደግሞ የስልካችን ባትሪ በጣም ይጨርሳል ማለት ነው። ከዛ ውጭ ደግሞ ሪስክም ያደርገናል ማለት ነው። ለምሳሌ በአካባቢው አንድ ዲቫይስ ካረገ ቀጥታ ኮኔክት ያደርጋል ማለት ነው። ያ ደግሞ የእኛን ደህንነትም ሊጎዳ ይችላል። በተጨማሪ የስልካችን ባትሪ ደግሞ ሁሌም ስካን በማድረግ ይጨርሳል። ሶስተኛ የስልካችን ፐርፎርማንስ ይቀንሰዋል ማለት ነው። ምክንያቱም ይህ ባክግራውንድ ላይ ራን እያደረገ ያለ አፕሊኬሽን ነው። ይሄ ደግሞ ምን ያደርጋል? ስልካችን ራም ይጠቀማል ማለት ነው። ይህ ወደ የት ያመራል? ስልካችን ስታክ እንዲያደርግ ከሚያደርጉ ነገሮች ስልካችን ባትሪ የሚጨርስና እኛንም ለአደጋ የሚያጋልጠን ነው ማለት ነው። ምክንያቱም ማይሆን ዲቫይስ ኮኔክት ካረገ እኛ ዳታችን ስቶር ልንደረግ እንችላለን ማለት ነው። ስለዚህ ይሄ የመጀመሪያው ሴቲንግ ነው። ይሄን ኦፍ ማድረጋችሁን እንዳትረሱ ማለት ነው። ሁለተኛው አሁንም የት ጋር እንሄዳለን? ሴቲንግ ላይ እንሄዳለን። ሴቲንግ ላይ ከሄድን በኋላ ወደ መጨረሻ ስትሄዱ አባውት ፎን ምትላለች። አባውት ፎን ምትለዋን እንጫናለን። ከዛ ሶፍትዌር ኢንፎርሜሽን የሚላለ እዛ ጋር እንሄዳለን። እዚህ ጋር ከሄድን በኋላ ቢውልድ ናምበር የሚለውን ሰባቴ ታፕ ታደርጋላችሁ። ሰባቴ እንደተነጋችሁ አሁንም ተመልሳችሁ ወደ ሴቲንግ ሄዳችሁ መጨረሻ ላይ ዴቨሎፐር ኦፕሽን የሚል ይመጣል። ዴቨሎፐር ኦፕሽን ትነካላችሁ ማለት ነው። ወደ ታች ወረድ ስትሉ ባክግራውንድ ቼክ የሚላለ ስለዚህ ባክግራውንድ ቼክ የምትለዋን እዚህ ጋር እንጫናለን ማለት ነው። ከተጫን በኋላ እንግዲህ ምንም አፕሊኬሽን ራን እያደረገ ያለ የለም ማለት ነው። እዚህ ጋር ቢኖር ይሄኛውን ታጠፋላችሁ ማለት ነው። ኖ ባክግራውንድ ቼክ የምታደርጋላችሁ ማለት ነው። ግን ስላጠፋት አሁን ምንም ባክግራውንድ ላይ ራን እያደረገ ያለ አፕሊኬሽን የለም ማለት ነው። ቢኮዝ ኖ ባክግራውንድ ፕሮሰስ የሚለውን አብርቻለሁ ማለት ነው። እናንተ የምታገኙት መጀመሪያ ላይ ስታንዳርድ ሊሚት የሚለው ነው። ስታንዳርድ ሊሚት የሚለው ላይ ከሆነ ደግሞ ባክግራውንድ ላይ ራን የሚያደርጉ አፕሊኬሽኖች ናሉ። ስለዚህ እዚህ ጋር ባክግራውንድ ሊሚት የሚለውን ኦፍ ካረጋችሁ ግን ምንም አይነት አፕሊኬሽን ባክግራውንድ ላይ ራን የሚያደርግ የለም ማለት ነው። ያ ሆነ ማለት ደግሞ ስልካችን አሪፍና ስሙዝ ይሆንላት ነው። ስለዚህ ይህን ሴቲንግ ኦፍ ማድረጋችሁን እንዳትረሱ። እሺ፣ በሶስተኛ ደረጃ አሁን የስልካችን ሴቲንግ ላይ እንሄዳለን። ሴቲንግ ላይ ከሄድን በኋላ ወረድ ስንል ሴኪሪቲ ኤንድ ፕራይቬሲ የሚላለ እሷን እንጫናለን። ከዛ አዘር ፕራይቬሲ ሴቲንግ የሚላለ እሱን ከተጫን በኋላ ምን ይመጣለ? ሴንዲንግ ዲያግኖሲንግ ዳታ የሚላለ ይችንም ኦፍ ማድረጋችሁ እንዳይረሳ። ቢኮዝ እዚህ ጋር ምንድን ነው ዲያግኖስቲክ ለማድረግ ስልካችሁ ለሳምሰንግ ዳታ ይልካል ማለት ነው። ልክ ኤቭሪቲንግ የምትሰሩትን የስልካችሁን ማንኛውን አክቲቪቲ ለሳምሰንግ ይልካል ማለት ነው ለካምፓኒ። ስለዚህ ይሄኛውን ኦፍ ማድረጋችሁ እንዳይረሳ ማለት ነው። ይሄኛው ኦፕሽን እንደ ከስልክ ስለሚለያይ ማለት ነው የሚመጣበት። እንደ ሌላ አማራጭ ሴቲንግ ላይ ትሄዳላችሁ። ሴቲንግ ከሄዳችሁ በኋላ ሰርች ባር ላይ ትሄዳላችሁ። ሰርች ባር ላይ ከሄዳችሁ በኋላ ዩዜጅ ብላችሁ አላችሁ። ዩዜጅ ብላችሁ እንደጻፋችሁ ዩዜጅ ኤንድ ዲያግኖስቲክ ይመጣል። እሷን ኦኬ ስንለው እዚህ ጋር ዩዜጅ ኤንድ ዲያግኖስቲክ ዴታ የሚለው እዚህ ጋር ይመጣል። እሱን ኦፍ ማድረግ ነው ማለት ነው። እዚህ ጋር ምንድን ነው ማንበብ ትችላላችሁ። ሄልፕ ኢምፕሩቭ ዮር አንድሮይድ ዲቫይስ ኤክስፒሪየንስ ባይ አውቶማቲክ ሴንዲንግ ዲያግኖስቲክ ዳታ። ይሄን አውቶማቲክ ዲያግኖስቲክ ዴታ እንዳይልካችሁ ኦፍ ማድረግ እንዳለባችሁ የሚነግራችሁ። ስለዚህ ይህን ኦፍ ማድረግ እንዳይረሳ ማለት ነው። የሚጠቅማችሁ ነገር ስለሌለ ጉዳት እንጂ። ከዛ በቀጣይ በአራተኛ ደረጃ የምናየው አሁን ምንድን ነው ኢንስቶል አናውን አፕስ የሚል
የሚለውን ነው። ይህ እንግዲህ አሁንም ይህን ሴቲንግ ላይ እንሄዳለን። ሴቲንግ ላይ ከሄድን በኋላ ምን ብለን ሰርች እናደርጋለን? አንናውን ብለን ኢንስቶል ብለን ሰርች እናደርጋለን። አንናውን ብለን ስንጽፍ እነዚህን አምጦልና ስለዚህ ኢንስቶል አንናውን አፕስ የምትለዋን እሷን እንጫናለን። እሷን ከተጫን በኋላ ምንድነው ይመጣል? እነዚህ ጋር በቃ ከየትኛውም ሶርስ ለምሳሌ ከብሉቱዝ የሚመጣውንም ከክሮም ከተለያየ የሚመጣሉን አፖች አሉ። ስለዚህ እነዚህን አፖች ዝም ብሎ ኢንስቶል ማድረግ የለበትም ማለት ነው። ምክንያቱም ቼክ አድርገን ሶርሱን ከየት ነው የመጣ ብለን ምናምነው አፕሊኬሽን ሲሆን ብቻ ነው ኦን ማድረግ አለብን። ስለዚህ እዚህ ጋር የምታዩዋቸውን በሙሉ ኦፍ ማድረግ አለባችሁ። ቢኮዝ ቀጥታ ከፕሌይ ስቶር ሄዳችሁ ፕሮቴክትድ የሆነ ወይም ደግሞ የታመነ አፕሊኬሽን ነው እንጂ ኢንስቶል ማድረግ ያለባችሁ ከየትኛውም አፕሊኬሽን የሚመጣን ኢንስቶል ማድረግ ስለሌለባችሁ። ምክንያቱም እዚህ ጋር አስመስለው ለምሳሌ ክሮምን አስመስለው ሌላ ቫይረስን ቢሰሩ ከፈቀድነት አውቶማቲካሊ ኢንስቶል ስለሚያደርግ እዚህ ጋር የምታዩዋቸውን በሙሉ ኦፍ ማድረጋችሁን እንዳትረሱ ማለት ነው። እሺ በቀጣይ የምናየው ሎኬሽን ላይ እንሄዳለን። አሁን በዚህ ጋር ሎኬሽን ለመሄድ ምንድነው ሴቲንግ ላይ እንሄዳለን። ሴቲንግ ከሄድን በኋላ ሎኬሽን የምትለዋ ጋር እንሄዳለን ማለት ነው። ሎኬሽን የምትለዋ ከሄድን በኋላ ከዛ ጉግል የሚለው ጋር እንሄዳለን። ጉግል የሚለው ጋር ከሄድን በኋላ እዚህ ጋር ምንድነው ዶንት አለው ነው የምንለው። ቢኮዝ አሁን ሎኬሽናችን እኛ ሳንፈቅድ ጉግል እየተከታተለ ነው ማለት ነው። ኤኒ ታይም ይሄን አለው ኦል ዘ ታይም ካልነው ሎኬሽናችን ይታወቃል ማለት ነው። የትም ስንሄድ እኛ ያለንበት ቦታ ጉግል ያውቃል ማለት ነው። ስለዚህ ምንድነው የምንለው እዚህ ጋር ዶንት አለው እንለዋለን። ወይም ደግሞ አንዳንድ የምትፈልጉት ካለ አስክ ኤቭሪ ታይም እንለዋለን። አስክ ኤቭሪ ታይም ካልነው የሆነ ጉግል ሎኬሽናችን ማወቅ ሲፈልግ እዚህ ጋር ይጠይቀናል ማለት ነው። ስለዚህ እዚህ ጋር በመምጣት ማስተካከል እንችላለን። ቢኮዝ እዚህ ጋርም ሎኬሽናችን ማወቅ ስለሌለበት ማለት ነው። በስድስተኛ ደረጃ ምንድነው ማንፈልገው አዶች ይመጡብናል። ማስታወቂያዎች ስልካችን ላይ ይመጡ ለማጥፋት አሁን ብዙ አይነት አማራጭ አለ። ለምሳሌ ሴቲንግ ላይ ከሄዳችሁ በኋላ አዲስ ብላችሁ ADS ብላችሁ ሰርች ማድረግ ትችላላችሁ። እንግዲህ እንደ ስልካችሁ የተለያየ ቦታ ስለሆነ አዶች የሚመጡላችሁ ማለት ነው። ከዛ አዲስ የምትለዋን እንጫናለን። እሷን ከተጫን በኋላ ምንድነው አሁንም አዲስ የምትለዋን እንጨምራለን። እዚህ ጋር አድቨርታይዚንግ አይዲያችሁን ዲሌት ማድረግ አለባችሁ ማለት ነው። እኔ አድቨርታይዚንግ አይዲያ እዚህ ጋር ዲሌት አድርጌዋለሁ ማለት ነው። በዚህ መልኩ ካጠፋችሁ ዲሌት ካደረጋችሁት ማስታወቂያዎች የመጡ እናንተን አይረብሿችሁም ማለት ነው። ቀጣይ ምን እንሄዳለን? አሁንም ሴቲንግ ላይ እንሄዳለን። ሴቲንግ ላይ ከሄድን በኋላ ሎኬሽን የምትለዋ ጋር እንሄዳለን። ከዛ አፕስ ፐርሚሽን የሚላለ እዛ ጋር እንሄዳለን። አፕስ ፐርሚሽን ማለት ምንድን ነው? እነዚህ አፕሊኬሽኖች የምታያቸው አፕሊኬሽኖች አሉ። በጣም ብዙ አፕሊኬሽኖች ናቸው። እያንዳንዱን ክሊክ ታደርጋላችሁ። ለምሳሌ እኔ እዚህ ጋር ሜሴጅ የሚለውን ክሊክ አደረጉ። ሜሴጅ የሚለውን ክሊክ አድርጌ ኦል ዘ ታይም አለው ካደረጉት እንግዲህ ይሄ አፕሊኬሽኔ ያሉትን አድሬሽን ትራክ ያደርጋል ማለት ነው። እኔ ደግሞ ይሄን አልፈልግም አስፈላጊም አይደለም። ስለዚህ ዶንት አለው የሚለውን እያንዳንዱ አፕሊኬሽን ላይ እየገባችሁ ማጥፋት አለባችሁ ማለት ነው። አፕስ ፐርሚሽን የሚለው ጋር ትገባላችሁ። ከዛ እያንዳንዷን የአንድ ባንድ እየገባችሁ ይችን ዶንት አለው ማድረግ አለባችሁ ማለት ነው። ከዛ በተጨማሪ ሎኬሽን ሰርቪስስ የሚላለ ሎኬሽን ሰርቪስስ ከሄድን በኋላ እንግዲህ ሎኬሽናችን ኦን መሆን ያለበት የት ላይ ነው። ለምሳሌ እርዝ ኩክ አለርት ከሆነ ለምሳሌ እኛ እዛ አካባቢ ካለን ይሄኛው ሎኬሽናችን ኦን መሆን አለበት ማለት ነው። ስለዚህ ኢመርጀንሲ ቦታዎች ላይ ብቻ ኦን ታደርጉታላችሁ ይሄን እየገባችሁ። ከዛ ግን ዋይፋይ ስካኒንግ እና ብሉቱዝ ስካኒንግ የሚሉ አሉ ከዚህ በታች እነዚህንም ኦፍ ማድረግ አለባችሁ ማለት ነው። የዛሬ ይሄን ይመስላል።